አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ ጋይስ? ደህና ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁኝ። እንግዲህ ከረጅም ጊዜ በኋላ ማለት ነው። በጣም ቆይቻለሁ ቪዲዮ ከሰራሁኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ሜቢ ለአዲስ ጀማሪ ዩቲዩበሮች ይጠቅማችኋል ብዬ አስባለሁኝ፣ ለማታውቁ ማለት ነው። እና ዛሬ ይዤላችሁ የመጣሁት ቪዲዮ እንዴት ነው የዩቲዩብ ወይም ደግሞ የዩቲዩብ ቪዲዮአችን ተምኔል አሰራር ማለት ነው። እሱን አሳያችኋለሁኝ ማለት ነው። በነገራችን ላይ ቪዲዮ ስንጭን የዩቲዩብ ተምኔል ወሳኝ ነው። አሪፍ አድርገን የዩቲዩብ ተምኔላችንን በደንብ አድርገን ብንሰራ ለቪዲዮዎቻችን ሞር አትራክት ያደርጋል ማለት ነው። እና እሱን እንዴት እንደምንሰራ አሳያችኋለሁ በምችለው ማለት ነው። ተከታተሉኝ። በመጀመሪያ ይሄ አፕ ያስፈልጋችኋል። ፒክስል ላብ ይባላል ይሄ ማለት ነው። ለመጀመሪያ ጊዜ ስንከፍተው በዚህ መልኩ ነው የሚከፍተው። ይህንን አፕ የምታገኙት ፕሌይ ስቶር ውስጥ ገብታችሁ እዚህ ጋር ሰርች ባር ላይ ፒክስል ላብ ብላችሁ ሰርች ታደርጋላችሁ። ይሄ ማለት ነው ፒክስል ላብ ቴክስት ኦን ፒክቸርስ። ይህንን እናንተ ኢንስታል እንድታደርጉት ይጠይቃቸዋል። እኔ ግን ኦልሬዲ ስላወረድኩትኝ አፕዴት ነው እንትን የሚለኝ ማለት ነው የሚጠይቀኝ። እና ይህንን አፕሊኬሽን ታወርዳላችሁ መጀመሪያ ማለት ነው። እና እንደዚህ ተከፍቶታላችሁ። መጀመሪያ ላይ ስከፍቱት እንደዚህ ነው ማለት ነው። እዚህ ጋር መስራት አንችልም። መጀመሪያ ሳይዝ ማስያዝ አለብን ማለት ነው። የዩቲዩብ ተምኔል ስለሆነ የምንሰራው ማለት ነው። እና እዚች ጋር 3 ነጠብጣብ አለች። እችን ፓርት እንመለከትና ኢሜጅ ሳይዝ የሚል አለ። እሱን እንመርጣለን። እዚህ ጋር ከስተም የምትለው ፓርት ላይ እችን እንጫናለን። እዚህ ጋር ፕሮፋይል ፒክቸር አለ፣ ዩቲዩብ ቻናል ባነር አለ፣ ዩቲዩብ ተምኔል። እኛ አሁን የምንሰራው ዩቲዩብ ተምኔል ነው። እና ዩቲዩብ ቻናል ባነር ደግሞ መስራት ለማትችሉ እንዴት መስራት እንደሚቻል ከፈለጋችሁ ወይም ደግሞ የማታውቁ ካላችሁ እሰራላችኋለሁ ማለት ነው። ላይክ እንደኔ እንዲ ቻናሌ የዩቲዩብ ባነሬ እንደዛ ማለት ነው። ያን አሁን ራሴ ነኝ የሰራሁት። እዚህ ጋር አሁን እኛ ዛሬ የምንሰራው ዩቲዩብ ተምኔል ስለሆነ የዩቲዩብ ቻናል ተምኔል የሚለውን እንመርጣለን ማለት ነው። በ720 ማለት ነው። አሁን የዩቲዩብ የቪዲዮ እንትን ተምኔል እንትን ይዞ ሳይዝ ይዞልናል ማለት ነው። እዚህ ጋር ከለር መቀየር ከፈለጋችሁ ከለር ትቀይራላችሁ። እኔ በእርግጥ ይሄን እወደዋለሁኝ። እንደዚህ አድርጋችሁ ትቀይራላችሁ። መጀመሪያ ትንሽ የሆነ ፈካ ያለ ምናምን። እዚህ ጋር ብቻ ምርጫ አለ። ከለር ብቻውን ደግሞ ከለር ብቻ ወይ ነጭ ወይ ጥቁር ወይ ምናምን እንደዚህ ምናምን ከፈለጋችሁ እናንተ እንደምርጣችሁ እንደምርጫችሁ ማለት ነው። እኔ እስኪ ይሄ ልምረጠው ወይም ላይ ይሄ ይሻለኛል፣ ትንሽ ደብዘዝ ያለ። ይሄ ከለር በጣም ስለምወድ እናንተ እንደ ፍላጎታችሁ ነው በነገራችን ላይ ተማም። እዚህ ጋር ፍሮም ጋለሪን ከጋለሪያችሁ ወስዳችሁ እንትን ማለት ትችላላችሁ ማለት ነው። ጋለሪ ላይ ማለት ያስቀመጣችሁት ቆንጆ ለእይታ አሪፍ የሆነ ፒክቸር ካላችሁ ከጋለሪም መጠቀም ትችላላችሁ ማለት ነው። ሌሎችም አሉ እንደነዚህ ነው ነገር ብቻ እናንተ እንደ የምርጫችሁ ነው ማለት ነው። ይሄ በራሷን በጣም ቆንጆ ነው። ይሄም እንደዚያው ይችላል ራሱ በጣም ቆንጆ ነች። እኔ በጣም የምወዳት ማለት ነው። ላይክም እንደዚሁ ይሄም አሪፍ ነው በጣም። እስኪ እኔ ይሄን ልምረጠውና እንዴት እንደምሰራ ያው እናንተን ለማሳየት ስለሆነ አሁን ለምሰራላችሁ ቪዲዮ እንዴት የዩቲዩብ ቻናል የዩቲዩብ ቪዲዮ ባነር እንዴት መስራት እንደሚቻል ብዬ እዚህ ጋር አሁን ልጻፍ ማለት ነው። ባነር ነው አይሚን ተምኔል ነው የምሰራው ማለት ነው ለቪዲዮ። እዚህ ጋር ቴክስት የምትሏን ፓርት እንመርጣለን። ቴክስት እንጽፋለን ማለት ነው። የዩቲዩብ ተምኔል አሰራር ብዬ እዚህ ጋር እጽፋለሁ ማለት ነው። እዚህ ቴክስት ፓርት እንመጣና እናስተካክላለን ማለት ነው ሳይዙን።
ማርዘምም እንትን እንደዚህ ማድረግ እንችላለን ማለት ነው። ማስተካከል ብቻ ቀላል ነው። ኦሬዲ ይህን አፑን ካወረዳችሁት በቃ እናንተ በምትፈልጉት አይነት እንትን ማለት ትችላላችሁ ማለት ነው። ከለር እንመርጣለን። ከባክግራውንዱ በተቃራኒ ቢሆን ሞር አሪፍ ነው። ላይክ ቢጫ ላድርገው፣ እናንተ እንደየምርጫችሁ ማለት ነው። እኔ ይሄ ይሁንልኝ። ከዚያ እንትን ጎላ ብሎ እንዲታይ እንደዚህ ማድረግ ትችላላችሁ። ትንሽ ጎላ እንዲል ማለት ነው። ስታይል ከፈለጋችሁ ላይ እነዚህ አሁን እንደዚህ ምናምን፣ እኔ ግን አልፈልግም። እንደዚህ ባክግራውንድ መጨመር ከፈለጋችሁ የቴክስት ባክግራውንድ ማለት ነው። ላይክ እንደዚህ ትንሽ ደመቅ ብሎ እንዲታይ ማለት ነው። ኦኬ ኢነር ሻዶ ላይክ እንትን የሆነ ጎላ ብሎ እንዲታይ እንደዚህ መጨመር መቀነስ ምናምን ነገር ትችላላችሁ። ብቻ ጊዜ ወስዳችሁ በሚያምር መልኩ መስራት ትችላላችሁ ማለት ነው። እንደዚህ ምናምን። ይሄ ግን በነገራችን ላይ ብዙም አያስፈልግም። ይሄ እናንተ እንደየምርጫችሁ ማለት ነው። ከዚያ አፑን አሳያችኋለሁ ማለት ነው። የዩቲዩብ ቴምኔል አሰራር ብዬ እንዴት እንደሚሰራ ወይም ደግሞ በምን እንደሚሰራ የግድ ያስፈልጋል እና እዚች ጋር መርጣለሁኝ። ይህን ፓርት አመጣና ፒክስል ላብ ስለ ፒክስል ላብ በፒክስል ላብ እንደምንሰራ ስለሆነ እዚህ ጋር ላሳያችሁ የፈለኩትኝ እችን እዚች ጋር አደርጋታለሁኝ ማለት ነው። ምክንያቱም ይህንን አፕ ተጠቅመን ስለሆነ የምንሰራው ማለት ነው። ይህንን አፕ ከጉግል ላይ ማውረድ ትችላላችሁ፣ ፒክስል ላብ ብላችሁ ማለት ነው። ከዛ ባክግራውንዱን ሪሙቭ ማድረግ አለባችሁ እዚህ ጋር ለመስራት እንዳትቸገሩ ማለት ነው። ይሄ አፕ እንደሚያስፈልግ ያው ግልጽ ነው ማለት ነው። ለተምኔል አሰራር የነዛ አደርጋለሁኝ ወይም እዚህ ጋር ይሆን በቃ እንደዚህ አደርጋለሁኝ ማለት ነው። ከዚያ ቴክስት ድጋሜ እጽፋለሁኝ ማለት ነው። ፒክስል ላብ ፒክስል ላብ ተጠቅመን የዩቲዩብ ተምኔል አሰራር ጀስት አሁን ለማሳየት ስለሆነ ይሄኛውን እዚህ ያደርጋለሁኝ አሸን ቅደም ተከተል እንዲይዝልኝ ማለት ነው። ፒክስል ላብ ይሄ ነው አፑ። ሳይዙን ትንሽ ጨመር አድርጓለሁኝ። ከዚያ ከለር እንመርጣለሁ። ፒክስል ላብ ራሱን የሚመስል ማለት ነው። ሞር አፑና ቴክስቱ የሆነ ተቀራራቢ ቢሆን ሞር ደስ ይላል። ላይክ ኦኬ ባክግራውንድ መቀያ ትንሽ እንደዚህ አድርገን ከሰራን በኋላ ብቻ እንደዚህ ካሳያችሁ ቀላል ነው። እናንተ እዚህ ጋር ያሉትን እንትኖች በመጠቀም መስራት ትችላላችሁ ማለት ነው። ትንሽ እንደዚህ እናደርጋት ሞር አሪፍ ትሆናለች። እንደዚህ አድርገን ከሰራን በኋላ በቃ ሴቭ እናደርገዋለን። በእርግጥ ብዙ ነገር መጠቀም ትችላላችሁ እንደየፍላጎታችሁ ነው። ሴቭ ስናደርግ እዚች ጋር እቺ ማለት ነው በላይ እንደምታዩት ሴቭ አስ ፕሮጀክት አለ። ሴቭ አስ ኢሜጃችን ላይ ሴቭ እንዲሆንልን ስለምንፈልግ ሴቭ ቱ ጋለሪ እዚች ጋር ሴቭ እንደዛ አድርገን ጨረስን ማለት ነው። በዚህ መልኩ የዩቲዩብ ተምኔል መስራት ትችላላችሁ ማለት ነው። በጣም አሪፍ አድርጋችሁ መስራት ትችላላችሁ። ጀስትን አሁን እናንተን ለማሳየት ስለሆነ በዚህ መልኩ መስራት እንችላለን። ይህንን ፒክስል ላብ አፕሊኬሽን አውረዳችሁ ማንኛውም ዩቲዩበር ሊኖረው የሚገባ አፕ ነው ማለት ነው። ይህን በመጠቀም መስራት ትችላላችሁ ማለት ነው። የሀገሬ ልጆች
ቪዲዮ እንደምትወዱት አልጠራጠርም። ያው በደንብ ባልሰራውም ጀስት ለማሳየት ስለሆነ እንዴት እንደምትሰሩት እናንተ ጊዜ ወስዳችሁ በፈለጋችሁት አይነት መስራት ትችላላችሁ ማለት ነው። ይህ ቪዲዮ ከወደዳችሁት ላይክ፣ ሸር በማድረግ አበረታቱኝ ሀገሬ ልጆች። ይህን ይመስላል የዛሬው ቪዲዮ። ከልብ አመሰግናለሁ። ቻው የኔ ውዶች።